ዋትስአፕ ኤቭሪዋን ዛሬ አንድ ፕላትፎርም አሳያችኋለሁ። ፌክ ፕላትፎርም ነው። ዌብሳይቱ በፌስቡክም በተለያዩ የሶሻል ሚዲያ እንትንም ያገኘሁት ነውና ጂሚያ ይባላል። የፌክ ዌብሳይት ነው። በፌስቡክ በፓርታይም ስራ የተባለ ብዙዎቹ ሼር ያደረጉት ያለ አይነት ፕላትፎርም ነውና ይሄ ፕላትፎርም ሙሉ ለሙሉ የውሸት ነው። ማለትም ውስጡን ገብቼ አይቼዋለሁ። ማለት ቪዲዮ ልሰራበት ስለፈለኩ የተለያዩ ትራንዛክሽኖች ምናምን አሉና አይቼዋለሁ። የተለያዩ ያንተ አለቃ ነው ብሎ በቴሌግራምም በዋትስአፕም ይሰጡሃል። ከዛ በኋላ እሱ አንተን እያነጋገረና የተለያዩ የማሳመኛ ቃላቶች እያመጣ ትክክለኛ ስራ ነው ተለወጥበት ምናምን ይልሃል። አንተ ካለህበት ሞቲቬሽን ምናምን ይሰጣልና እውነት ሊያስመስል ይሞክራል። ከዛ ገብተህ ስታየው ግን ምንድነው መጀመሪያ በነፃ ምናምን የሆነ ብር ዊዝድሮው ታደርጋለህ። ከዛ ትንሽ ያስገባና ይሄን እንትን ለማድረግ ምናምን ልህ ታስገባለህ። እንደዛ ያለ ትንሽ ልትጓዝ ይችላል ከሱ ፕላትፎርም ማለት ነው። ከዛ በኋላ ግን ምንድነው የሚያደርገው አንተ ትክክለኛው ነው ብለህ አምነህ ይሄ ይርክሳለ እስከ 10000 እስከ 15000 ብር ሊጠይቅ ይችላል። ከዛ በኋላ ግን ይሄን ለመጨረስ ደግሞ ይሄ ጨምር ያለ አንተ እዳ ውስጥ ይከታል ማለት ነው። ስለዚህ ምን ለማለት ፈልጌ ነው ይሄ ፕላትፎርም ብዙ ጓደኞቼ ልከውልኛል ለኔ ትክክለኛ ፕላትፎርም ነው ምናምን ብሎ እና ብዙ ሰው እየሸወደ ያለ አይነት ፕላትፎርም ነው። ማለት በፌስቡክ ነው ስታየው በፓርታይም በቀን 500 እስከ 1000 ብር ተተርፍበት ምናምን ብሎ ፖስት ያደርጉታል። ከዛ ብዙ ሰው ሼር ያደርገዋል። እናንተ ጋር ሊደርስ ይችላልና ቀድማችሁ እንድትጠነቀቁ ነው። ጂሚያ የሚባለው ውስጡ ምንድነው ያለው ካላችሁኝ ውስጡ የተለያዩ አይነት ሾፒንግ የሚመስሉ የቲክቶክ ሾፒንግ የሚመስሉ ከተፋለ ከአማዞን ከኢባይ ከተለያዩ ከሼን ምናምን ኮኔክት የሆነ መስሎ ግን ምንም ኮንታክት ሳይኖረው እንዳለው አስመስሎ ነው የሰራውና እንድትጠነቀቁ ነው ጓደኞቼም ሌሎችም ሰዎች ይሄ ቪዲዮ ከደረሳችሁ ማለት ነው። በዛው ደግሞ ላይክ ማድረጋችሁና አትርሱና እንደዚህ አይነት ፌክ የሆኑ ዌብሳይቶች ብዙ ፖስት አደርጋለሁ። እናንተም ቀጣይ ቪዲዮ እንዲመጣችሁ ላይክ ማድረጋችሁና አትርሱና ይሄ ምንድነው በጣም ብዙ የተለያዩ ዌብሳይቶች አብዛኞቹ በተለይኛ ላይ ፐርፎርም የሚያደርጉ የውሸት ናቸውና በጣም እንድትጠነቀቁ ነው ጓደኞቼ። እና ይሄ ፕላትፎርም አንዱ ውሸታም ከሆነው ፕላትፎርም ነው። እንደምታዩት የሆነ ትራንዛክሽን ምናምን ያለው ይመስላል። ምንም ትራንዛክሽን የሚባል ነገር ያለም ያስመሰለ ነው። የሆነ እንደ እውነተኛ ትራንዛክሽን ያስመሰለ ብዙ ሰዎችን እዚህ ቢዝነስ ውስጥ እየተቀየሩ ያሉ ያስመስላል። ግን ማንንም የተቀየረ ሰው የለም፣ ማንንም እንትንም ያለው የለምና ተጠንቀቁ ለማለት ፈልጌ ነው። ለምሳሌ እኔ አስገብቻለሁ 500 ብር አስገብቼ 950 ምናምን ሰጥቶኛል። ከዛ ስቀጥ ያለ ደግሞ ወደ እንትን ይሄዳል ማለት ነው። ወደ አልኳችሁ ወደ ስካም ይገባል ማለት ነው። ስለዚህ እናንተ ምንም ስኪል ሳይኖራችሁ ምንም ናውሌጅ ሳይኖራችሁ ለክሊየንታችሁ የምትሰጡት አይነት አገልግሎት ሳይኖር ዝም ብሎ የሚሰጥ ብር የለምና በቀላሉ ሰርተን እንትን በኦንላይን እንደዚህ ስራ ይሰራል የተባለ እንትን እንዳትሉ ፈልጌ ነው። እንደዛ ስል ግን በጣም ብዙ በኦንላይን እውነተኛ የሆኑ ፕላትፎርሞች ደግሞ አሉ። ውሸተኛ ዌብሳይቶችና እውነተኛ ዌብሳይቶች ለመለየት ያክል ነውና ይሄ ጂሚያ የተባለ በፌስቡክም በቴሌግራምም በኢንስታግራምም ልታይ ትችላላችሁና ቀድማችሁ እንድትጠነቀቁ ማሳሰብ ፈልጋለሁ።